ትሰጠዋለች። ሳትጠራጠሩ በፍጹም ልቡናችሁ እመኑባት፣ እሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ፣ በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆመበት ቦታ ይጥፋ፣ ስም አጠራሩ አይታወቅ። በሰማይ ያሉ መላእክት ይደረግ ይሁን ይበሉ። ዘከመ ይደሉ ሰጊድ ለማርያም እሰግድለኪ 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 ወእወድሰኪ ኦ ማርያም በከመ ወድሰኪ ዮሐንስ አፈወርቅ በልሳኑ እንዘ ይትፈሥሒ ኦ እግዝእትየ ማርያም ቅድስት ድንግል የተዘደወ እምኔኪ እግዚአብሔር ቃል ወመጽአ እምኔኪ እግዚአብሔር ከአንቺ ሰው ሆኖ ሙሽራው ከጫጉላ እንዲወጣ ከአንቺ ወጣ። እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስን በድርሳን እንዳመሰገነች እኔም አመሰግንሻለሁ። የጠፋ በግ አዳምን ይፈልግ እግዚአብሔር በደይን የጣላት ሔዋንን ጽኑ የሚጎዳ ማሰሪያዋ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባህሪ ከአንቺ ይወለድ ዘንድ የወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታዬ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽው እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድ እናት አገልጋይን ተርለሻልና እግዚአብሔር ባሕርሽን ባሕርይ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱም ከሚወደው ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። እመቤታችን ከቅድስት ድንግል ማርያም በረከቷ ያሳትፈን። እመቤታችን ቅድስት ድንግል ማርያም ተባርከን ተአምሯን ትስራልን። አቡነ ዘበሰማያት ቅድስት ትምጻእ መንግሥትከ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩል እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ጸልዪ ምሕረተ ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ በእንተ ጽንሰታ ወልደታ ወበዓታ ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ ጸሎታ ወበረከታ ያሃሉ ምስሌነ ለዓለመ ዓለም አሜን። ልመናዋ ክብሯ በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች ማለትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖሩ ነበረ። ሚስቱ ግን መክና ትኖር ነበረ። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበረ። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ይሰጣቸው ዘንድ በሐዘን በልቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበረ። ከገንዘባቸውም ከፍለው ለድሆች
ለጦም አዳሪዎች ለቤተ እግዚአብሔር ይሰጡ ነበረ። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ በማመን ይደረግልናል በሚል ተስፋ ጸንተው ይኖሩ ነበረ። ከዕለታት በአንድ ቀን ሐናና ሚስቱ ኢያቄም ወጥተው ወደ ተክል ቦታ ገቡ። ቆመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍተዋቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታ አየች። ሁለተኛም እሱ በሐና እቅፍ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑ። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህም በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኝን ልጅ ለእግዚአብሔር መባ አድርጌ እሰጠዋለሁ ብላ ለእግዚአብሔር ተሳለች። ሁልጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመስዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትንም ታበዛ ነበር። የሰጠኝን ይጠብቅልኝ ዘንድ ወደ እግዚአብሔር ልመና ይጠብቅላት ዘንድ ወደ እግዚአብሔር ልመና አበዛች። ከ7 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እርሷ መጥተው የጽንሰትሽ ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰማው ምንድን ነው አሏት። መጽነሷን ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት ሐና እናት ዘመዶች ወገን የአርሳባን ልጅ የምትሆን አንዲት ሴት ነበረች። ምን ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐና ሆይ ብፅዓት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኑ የዕውራኑን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በእሳቸው ላይ ከበረች። ዝናዋም በየአገሩ ሁሉ ተሰማ። ድውያን ሁሉ ሕሙማንም ሁሉ እየመጡ ማኅፀኗን እየዳሰሱ ይፈወሱ ነበረ። ፍጥረትም ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግሥ አይደለምን አሉ። ከእሳቸውም አንዱ ያስደንቃችኋልን? ይህ ያስደንቃችኋልን? ሙሴ እንደጻፈው በደንጊያ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመን የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራ ወሰዳቸው። እኛም ከአርዌ ሰይጣን ወጥመድ ታድነንና መፈራትን መወደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና የጽንሷ ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅን ወለደች። የመልኳም ደም ግባት ከመዓር
ከሶከን ይልቅ ደስ ያሰኛል። የመዓዛዋ ሽታ ከሽቱ ሁሉ ይጣፍጣል። ዘመዶቿና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸውና ተሰበሰቡ። ወደ እሷ መጡ። ወደ እሷ መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚህ ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔር ብርሃን በሰውነቷ ሁሉ ሞልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተናገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱም ቀን በተፈጸመ ጊዜ በፍቅር ወደ የቤታቸው ገቡ። ኢያቄምና ሐና ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውን ማርያምን በንጽሕና ሲያሳድጓት 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብፅዓት አድርገን እንስጥ። ልጃችን ቤተ እግዚአብሔርን ልታገለግል ነው እንጂ በዚህ ዓለም እኛን ልታገለግል እንዳልተሳለን አስብ አለችው። ኢያቄምም ይህን ነገር ከሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውን፣ ባልንጀሮቻቸውን፣ ዘመዶቻቸውን ሁሉ ጠሩ። ልጃቸውን ይዘው ሂደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስም ያሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምን እና ሚስቱን ሐናን ልጃቸውን ማርያምንም አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናቸውን በእውነት ተቀብሎላችኋል፣ ቸር በምትሆን በዚህ ልጅም ደስ አሰኝቷቸዋል አላቸው። እመቤታችን ለእግዚአብሔር ለእናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈውም ይዘውም በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧል። ልመናዋ ክብሯ ለዘላለሙ በእውነት በሁላችን ላይ ይደርብን፣ አሜን። የቅድስት ድንግል ማርያም ልመናዋ በሁላችን ላይ ይደርብን። አምላከ ቅዱሳን ይባርከን፣ እግዚአብሔር ይባርካችሁ። እንግዲህ እመብርሃን ተአምሯን ተስራለን፣ መልካሙን የልቧን መሻት ይሙላለን። የመጨረሻው የጸሎታችን ፓርት የማህበር ጸሎት ይሆናል ማለት ነው። በገዳሙ የተዘጋጀ እሱ አነብላችኋለሁ። ሌላ ጊዜ ሁላችሁ ይህ ይኖራችኋል ማለት ነው። የማህበር ጸሎት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጠላታችን ሰይጣንን እንክደረዋለን። መድኃኔዓለም የነገሥታት ንጉሥ የጌቶች ጌታ የአማልክት አምላክ መሆኑን እናምናለን። ማዳንም መግደልን የሚችል ስልጣኑ በትከሻው የሆነ አምላክ እርሱ ነው። ያለ እርሱ ምንም ምን የሆነ የለም። አቤቱ አምላካችን ሆይ ይህችን ቀን ቀድሰ እንድናመሰግን እያለንበት ስለሰበሰበ እናመሰግናለን። ኃጢአታችንን ይቅር በለን፣ ማህበራችንን ባርክልን፣ አገልግሎታችንን እንዳይፈታተንን ተጻራሪ እርኩስ መንፈስ ከእኛ አርቀ ወደ ሲኦል ወርውርልን። የበደሉንን ይቅር እንድንል ትሑቶች አድርገን። ለአገልጋዩ ወዳጅ ለጻድቁ አባታችን ለአቡነ ሐራ ድንግል የገባውን ቃል ኪዳን በእኛ ስንፍና እንዳታዘገየው እንለምንሃለን። በረከት
እንዳይርቀን ሕጎች አድርገን በስም የምንዘክረው ጸበል ጻድቅ ደዌን የሚፈውስ ኃይለ አጋንንትን የሚደመስስ አድርግልን። ትእዛዝህን እንድንጠብቅ በፍጹም ልብ እንድናመሰግን የበቃን አድርገን። መሐሪና ፈዋሽ መሆንህን እንድናበስር የሳምራዊቷን ልብ አድለን። በዛሬው ዕለት መምጣት እየፈለጉ በተለያየ ምክንያት መገኘት ላልቻሉት ወዳጆች በረከት ይድረሳቸው። የአርብዓ ሐራ ገዳም ሰማይ ድምቀቱን የቦታውን በረከት አታስቀርብን፣ ዛሬም ዘወትርም ለዘላለሙ አሜን። አምላከ ቅዱሳን ይባርከን። የአባቶቻችን አምላክ ቅዱስ እግዚአብሔር ገዳሙን ይባርክልን። አምላከ ቅዱሳን ማህበሩን ይባርክልን። ማህበረ ምንድን ነው የሚባለው? ከእናንተ እግዚአብሔር ይህንን ማህበረ አቡነ ሐራ ድንግልን ይባርክልን። እግዚአብሔር አምላካችን ይቀድሰን። ገዳሙ ደስ የሚል ገዳም አያችሁ። ገዳማችን ጻድቃኔ ይመስላል። የጻድቃኔ ገዳም የመድኃኔዓለም ደግሞ እንዲሁ መስቀሌ መድኃኔዓለም አይታችሁ ከሆነ እንደዚህ በወንዝ የታጠረ ነው። ያንን ይመስላል ገዳም። ማን የመረጠው? ማን ያዘጋጀልን? እግዚአብሔር መድኃኔዓለም ነውና መድኃኔዓለም ይባርክልን፣ ይባርከን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ብርቱ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ስለ ኃጢአቴ ወኃጢአተ ሁሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። ሁላችሁ በያላችሁበት አረፍ አረፍ በሉና እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። አሁን
ሶስት ካልሆነ እያላችሁ ነው ቅር አላችሁ። በኋላ እንዘምራለን። ምልጃ ያድናል ጻድቁ ጥሩት ፈጥነህ ድረስልን ሲጨንቅ ሲጠበብ ጻድቁ ጥሩት ከሞት አፋፍ ጥለህ በምልጃ ጠብቀን ጻድቁ ጥሩት እጅግ አስፈሪ ነው የዓለም መከራ ጻድቁ ጥሩት ምልጃ ያውጣን ከሞት አባታችን ሐራ ጻድቁ ጥሩት አቡነ ሐራ በሉት ምልጃ ያድናል ከሞት ጻድቁ ጥሩት አቡነ ሐራ በሉት ምልጃ ያድናል ከሞት ጻድቁ ጥሩት የተደረገለት መቼም ይላል ልሳን ጻድቁ አባ ሐራ ላለው ሐዘንን ያስረሳል ጻድቁ ጥሩት በሥጋ የሚቃትል ደዌ ለተመታ ጻድቁ ጥሩት በምልጃ ጥበቡ ቋጠሮን ሊፈታ ጻድቁ ጥሩት አቡነ ሐራ በሉት ምልጃው ያድናል ከሞት ጻድቁ ጥሩት አቡነ ሐራ በሉት ምልጃው ያድናል ከሞት ጻድቁ ጥሩት የተደረሰልን ሲጨንቀን ሲጠበብ ጻድቁ ጥሩት ከሞት አፋፍ ጥለህ በምልጃ ጠብቀን ጻድቁ ጥሩት እጅግ አስፈሪ ነው የዓለም መከራ ጻድቁ ጥሩት ምልጃህ ያውጣን ከሞት አባታችን ሐራ ጻድቁ ጥሩት አቡነ ሐራ በሉት ምልጃ ያድናል ጻድቁ ጥሩት አቡነ ሐራ በሉት ምልጃ ያድናል ማርያም ትምክህተ ዘመድነ ሊቀ መላእክት ሚካኤል አብሳሬ ትስብእት ጊዮርጊስ
ጊዮርጊስ ጊዮርጊስ ጊዮርጊስ ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ጊዮርጊስ ሊቀ ሰማዕታት ሊቀ ሰማዕታት ሊቀ ሰማዕታት ጊዮርጊስ ማርያም 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 እንወድሻለን 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 ማርያም እንወድሻለን 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 ማርያም በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምንልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ወእግዚእ ኢየሱስ ክርስቶስ ስለ ኃጢአት ቅዱስ ሊቀ ማእሰራት እግዚአብሔር ይፍታ። በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ
ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸሊ ምሕረተ ማሁኩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኦ እግዚእ ኢየሱስ ክርስቶስ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ለዚህ ያደረሰ እግዚአብሔር ይመስገን። ለዚህ ያደረሰ እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሕ ተሰብሐ ስቡሕ እናመስግነው እግዚአብሔርን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ነው የተመሰገነ ምስጉን ነው የተመሰገነ ወይን 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 ወበለስ ወይን 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 ወበለስ እንደ ገዳም ነው መደገስ እንደ ገዳም ነው እዝነ ገዳም ነው መደገስ ወይን ወበለስ እንደ ገዳም ነው መደገስ እንደ ገዳም ነው እሰይ እንደ ገዳም ነው መደገስ ወይን ወበለስ ወይን 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 ወትርንጎ ወይን 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 ወትርንጎ እንደ በቂ ነው መስራት በጎ እንደ በቂ ነው እሰይ እንደ በቂ ነው መስራት በጎ ወይን ወትርንጎ እንደ
ነው።